ለመሰረታችን አሜን። ተመስገን የማይወረ የማይነገረ አይን አሳልፎ የሚኖር በባህሪው ሞት ከመንግሥቱ ሽረት የሌለበት ዘላለማዊና ንጉሥ የሚሆን አምላካችን እግዚአብሔር በሰማይ በመላእክት በክብር ይካዳል። ዛሬም ዘወትርም ስሙ የተመሰገነ ይሁን። ሕፃኑን ሊገድሉት የሚሹ ሞተዋልና ተነስ፣ ሕፃኑን ከእናቱ ይዘህ ወደ ምድረ እስራኤል ተመለስ የሚል ቃል የተናገረበት የማቴዎስ ወንጌል ምዕራፍ 2 ከቁጥር 20 ጀምሮ ስናነብ የምናገኘው ኃይለ ቃል ነው። በመጀመሪያ ሁላችሁንም እንኳን ለበዓለ ቁርባን በሰላም በጤና ጠብቆ አደረሳችሁ አደረሰን። ኅዳር 6 ሁላችሁም እንደምታውቁት ቁርባን ተብሎ ይከበራል ማለት ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከስደት ተመልሳ በቁርባን ስለመቀመጧ የተሰደዱ ሁሉ እንደሚመለሱና እመቤታችን ደግሞ የሁሉ ወዳጅ ሮማ የሚሰበክበት ሳምንት ቀን ነው ዛሬ። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 24 ላይ ተጽፎ እንደምናገኘው ነቢየ እግዚአብሔር ቅዱስ ሰለሞን አበይኒ ሆ ሱላማጢስ ሆይ ተመለሽ፣ ስደቱ ይበቃል። አሁን እንግዲህ ወደ ሀገርሽ ወደ እስራኤል ተመለሽ ያለበት ቀን ነው። ምክንያቱም ሁላችሁም እንደምታውቁት እመቤታችን ቅድስተ ቅዱሳን ድንግል ማርያም ያ የስደቷ ዓላት የሚገለጽበት የሚነገርበት ወር ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ እንደተሰደደች በሰፊው በአፈ መላእክት በመምህራን ስንማማር ቆይተናል ማለት ነው። ዘመነ ጽጌው በዚህ በወራት ጽጌ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ከሰሎሜና ከዮሴፍ ጋር ልጅን ከግብፅ ጠራሁት ተብሎ በአፈ ነቢያት የተነገረው ትንቢት ይፈጸም ዘንድ ሕፃኑን ይዛ ወደ ግብፅ ሄዳለች፣ ተሰዳለች ማለት ነው። ይህንንም ነቢያት አስቀድመው በትንቢታቸው ላይ በመናገራቸው ቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ነፍሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህ ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጅን ከግብፅ ጠራሁት የተባለው እስኪፈጸም ድረስ ወደ ግብፅ ሄደ ማለት ነው። ሄሮድስ እስከሚሞት ድረስ በዚያ ኖረ ይላል። መልአኩ ለዮሴፍ ሲነግረው ስለዚህ የጌታ ስደት አስቀድሞ በአፈ ነቢያት የተነገረ መሆኑን ማስተዋል ያስፈልጋል ማለት ነው። ክርስቲያኖች በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወጀርኩት፣ ልጅንም ከግብፅ ጠራሁት ተብሎ ተጽፏል። ኢሳይያስ ነቢየ እግዚአብሔር በትንቢተ ኢሳይያስ ላይ እነሆ በፈጣን ደመና ተጭኖ እየበረረ ወደ ግብፅ ይመጣል ተብሎ የተነገረው ትንቢት ያ ይፈጸም ዘንድ ወደ ግብፅ ተሰደደ ማለት ነው። ትንቢት ሳይነገር ሱባኤ ሳይቆጠር ምሳሌ ሳይመሰል የሆነ አንዳች ነገር የለም። ሁሉን አምላካችን እግዚአብሔር በአፈ ነቢያት ትንቢት አናግሯል። ምሳሌ መስሎ ነው ስለ ግብፅ የተነገረ ሸክም። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል። የግብፅን ጣዖታት በፊቱ ይርዳሉ፣ የግብፅን ልብ በውስጧ ይቀራል ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ያች ፈጣን ደመና የተባለችው አፍቃሪተ ረድኤት እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት። እመቤታችን በጀርባዋ ልጇን አዝላ በክንዷ እቅፍ ነው እንግዲህ ኢየሱስ ክርስቶስን ይዛ የተሰደደችው።
ምክንያቱም መልአኩ ለዮሴፍ ያለው እነርሱ ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስከምነግርህም ድረስ በዚያ ተቀመጥ ነው የተባለው። ማቴዎስ ወንጌል ምዕራፍ 2 ቁጥር 13። ስለዚህ በዚያ በመከራው ላይ ጌታችን ገና የ2 ዓመት ሕፃን ስለነበር አንድ ጊዜ በጀርባዋ ታስራለች፣ አንድ ጊዜ በክንዷ ትታቀፋለች። ይህን ሲናገር ነው ነቢየ እግዚአብሔር ቅዱስ ኢሳይያስ እነሆ እግዚአብሔር በፈጣን ደመና እየበረረ ይመጣል ያው። ያቺ ፈጣን ደመና የተባለችው ደግሞ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ወደ ግብፅ እንደሄደና አምልኮ ጣዖታትን ልጅ ወደ ግብፅ እንደሄደ በሂደት እግሩ ግብፅን ኋላም ደግሞ ኢትዮጵያን ለመባረክ ወደ ግብፅ ተሰደደ ይላል መጽሐፍ። ስደቱ ይህንን ነው የሚመስለው። እንግዲህ ከዳር 6 ቀን እመቤታችን ተመልሳ ቁስቋም በተባለ ተራራ ቦታ ላይ ደርሳ ያረፈችበት ቀን ነው ዛሬ ክርስቲያን። መልአኩ ቅዱስ መልአክ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ የሕፃኑን ነፍስ የሚሹት ሙተዋልና ስለዚህ እና ሕፃኑን ከእናቱ ይዘህ ወደ ምድረ እስራኤል ተመለስ። ሄሮድስ ብቻ ሳይሆን የሕፃኑን መሞት የሚፈልገው በቤተ መንግሥት ውስጥ ያሉት ሁሉ ናቸው። ሙተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ ተብሎ የተነገረበት ቀንና የተመለሰበት ቀን ነው ዛሬ። ዛሬ በቅድስት ቤተ ክርስቲያናችን የሚታሰበው የሚዘምረው ሊቃውንቱ የሚዘምሩት ይህንን ነው። አሳዳጆች ገዳዮች እንገላለን ብለው አሳደው ነበር፣ ግን አልሆነም። እናሳድዳለን ያሉት ሞቱ፣ የተሰደዱት ደግሞ በደህና ወደ ሀገራቸው ወደ እስራኤል ተመለሱ ማለት ነው። ዛሬ ቢሆን እንደዚህ ነው። ምናልባት ለዛሬ ለጊዜው ሰውን የሚያሳድዱ ሰዎች ሰውን ከመኖሪያ ቤቱ አፈናቅለው ሀብት ንብረት አቃጥለው ከፍ ብለውም ደግሞ ነፍስ ገድለው ሊሆን ይችላል። ገድለዋል፣ ሀብት ንብረት ተቃጥሏል፣ ሰዎች ተገድለዋል። ብዙ ግፍ ይሰራል። ዓለማችን ላይ ግፍ ሰሪ ያለ ግፍ የሚሰራበት አካልም አለ። ይህም ዓለም በሁለት ነገር የተመላሽ ስለሆነች ነው። ግራና ቀኙ፣ እውነትና ሐሰቱ፣ ጨለማና ብርሃኑ ላይና ታቹ የታወቀ ስለሆነ ማለት ነው። ስለዚህ አሳዳጆች ሕፃኑን ኢየሱስን ለመግደል ሄሮድስ ብዙ ሺህ ሕፃናትን አስገድሏል። በዚያ ዘመን 144,000 ሕፃናትን ገድሏል። በዚህ ምክንያት ኢየሱስ ክርስቶስን ለማግኘት ግን አልሆነ። ኢየሱስ ክርስቶስ እናቱ ይዛ ወደ ግብፅ ሲሰደድ 3 ዓመት ከ6 ወር በኋላ የሕፃኑን ነፍስ የሚሹ ሞቱ። እንገላለን ያሉ ሲሞቱ ይገደላሉ የተባሉት ደግሞ በደህና ወደ ሀገራቸው ተመለሱ። አሁን ቢሆን እኛ በዚህ ዘመን ሀብት ንብረታቸው እየተቃጠለ እኛ ዘመን እየተሰደዱ በመከራ ውስጥ ያሉ ወገኖቻችን አሉ። አሳዳጆች ደግሞ በሰላም እየኖሩ ታዲያ መቼ ነው የሚፈርደው? ሁላችሁ ልታስቡ ትችላላችሁ። ቅዱስ የሆነ ዘማሪያ ተወልድ በጠራ ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ያስተሰርይላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህ የተሰበሰባችሁ ወንዶችን፣ ሴቶችን፣ ሕፃናትም ሁሉ ከኃጢአት የተፈታችሁ ብፁዓን ሁኑ። እናንተን ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ
ምስለ